መንገድ ለልጆች አደገኛ መሆኑን ወላጆቼ ደጋግመው አስተምረውኛል፣ መክረውኛል። የኔ ትምህርት ቤት አስፋልት ዳር ስለሆነ ሁሉንም ነገር ለማገናዘብ ችያለሁ። አስቀድመን ለልጆች የመንገድ ደህንነት ደንቦች በማወቅ ማስቻል ያለቦት አይመስሎትም? ደህንነት በአጋጣሚ አይከሰትም። ወላጅ እንደመሆናችሁ መጠን ለምትወዷቸው ልጆቻችሁ አስተማማኝ ሁኔታ መፍጠር ትችላላችሁ። ልታደርጓቸው የምትችሏቸው ከሁሉ የተሻሉ ነገሮች ስለ መንገድ ደህንነት የተሻለ ትምህርት መስጠት ነው። በዚህ መንገድ ተማሪዎች ራሳቸውን መንከባከብ ይችላሉ። ልታስተምሯቸው የሚገቡ 10 መሰረታዊ ደንቦች አሉ። እነዚህ ወርቃማ የመንገድ ደህንነት ደንብ ይባላሉ። አንደኛ፣ ባለንበት መቆም ስቶፕ። በችኮላ መንገዱን ለማቋረጥ ፈጽሞ ጥረት እንዳያደርጉ ልትነግሯቸው ይገባል። በመንገድ ላይ መሯሯጥ ጉዳት ከማድረስ በቀር የሚፈይዳቸው ነገር የለም። ስለዚህ መንገዱን ከመሻገራቸው በፊት ቆም ብለው ንቁ እንዲሆኑ አስተምሯቸው። በተለይ በመንገዶች አቅራቢያ ጥንቃቄ ማድረግ እንደመጠበቅ መንገዶች ከመሻገራቸው በፊት አቅጣጫቸውን በሙሉ እንዲያውቁ ጊዜም ንገሯቸው። ስለተለያዩ የትራፊክ ምልክቶች ልታስተምሯቸው ይገባል። በተጨማሪም የትራፊክ መጨናነቅ በሚኖርበት ጊዜ መንገዱን እንዲያቋርጡና በፍጥነት ሲሄዱ ሁኔታዎች እየተባባሱ ይሄዳሉ። አራተኛ፣ ሊስን ማዳመጥ። መንገዱ በሚሻገሩበት ወቅት የመኪኖች እንቅስቃሴ ማዳመጥ። ልጃችሁ ቀጥ ብሎ መንገድ ላይ እንዲራመድ ልትነግሩት ትችላላችሁ። እንዲሁም በመንገድ ላይ በሚሻገሩበት ወይም መንገድ ላይ በሚጓዙበት ጊዜ ሙዚቃ እንዳያዳምጡ ልታስጠነቅቋቸው ይገባል። አምስተኛ፣ ኖ ራኒንግ አይሮጥም። ልጆች በመንገድ ላይ በሚጓዙበት ጊዜ የመሮጥና እጃቸውን የመተው ባህሪ አላቸው። ልጃችሁ በጎዳና ላይ እንዲረጋጋ ማድረግ የእናንተ ግዴታ ነው። አምስተኛ፣ ኖ ራኒንግ አይሮጥም። ልጆች በመንገድ ላይ በሚጓዙበት ጊዜ የመሮጥና እጃችሁን የመተው ባህሪ አላቸው። ልጃችሁ በጎዳና ላይ እንዲረጋጋ ማድረግ የእናንተ ግዴታ ነው። በመንገድ ላይ መሮጥ በልጃችሁ ላይ ከባድ ጉዳት ሊያስከትል ይችላል። ስድስተኛ፣ ዩስ ዜብራ ክሮሲንግ የእግረኛ ማቋረጫ በማቋረጥ ተጠቀሙ። ማቋረጥ ምን ትርጉም እንዳለው ለልጃችሁ ማስተማር ይኖርባችኋል። ልጃችሁ ዜብራ በማቋረጥ መንገዱን በደህና ማቋረጥ ይችላል። በመሆኑም በተገቢው መንገድ እንዲጠቀሙበት ልትመክሯቸው ይገባል። ሰባተኛ፣ ከለርስ ቀለሞች ለህፃናት የመንገድ ደህንነት ትልቅ ትርጉም አላቸው። ለልጃችሁ ስለተለያዩ የትራፊክ ምልክቶች ማስተማር ይኖርባችኋል። ልጃችሁ ሊገነዘባቸው ከሚገባቸው በጣም አስፈላጊ የሆኑ ቀለማት መካከል አንዳንዶቹ ቀይ፣ አረንጓዴና ቢጫ ቀለም ያላቸው ናቸው። የእያንዳንዱን ቀለም ትርጉም አስተምሩ። ቀይ ማለት አቁሙ፣ አረንጓዴ ሂድ እና ቢጫ በጥንቃቄ ይንቀሳቀሱ። ስምንተኛ፣ ኖት ኤ ፕሌይ ዞን የጨዋታ ቦታ አይደለም። ልጃችሁ ለመጫወት ወደ ውጪ በሚወጣበት ጊዜ ሁል ጊዜ የተወሰነ ገደብ አድርጉ። ከእነዚህ መካከል በጎዳናዎች ወይም በመኪና ማቆሚያ ቦታዎች ላይ እንዳይጫወቱ መከልከል ይኖርባችኋል። ዘጠነኛ፣ ብራይት ክሎዝስ ደማቅ ልብሶች ልጃችሁ በመንገድ ላይ እያለ አሰልቺ ቀለም ያላቸው ልብሶችን ከመጠቀም እንዲቆጠቡ መምከር ይኖርባችኋል። ልጆች በጎዳና ላይ በብስክሌት ለመንዳት በሚወጡበት ጊዜም እንኳን ደማቅ ቀለም ያለው ልብስ እንዲለብስ ግዴታችሁ ነው። ይህ የሆነበት ምክንያት ደማቅ የሆኑ ልብሶች የአሽከርካሪውን
ትኩረት በቀላሉ ስለሚስቡ ነው። 10ኛ ሳይድዎክስ የጎን ጉዞ ልጃችሁ በእግረኞች መንገድ የሚጠቀመው ለመራመድ ብቻ መሆኑን አረጋግጡ። ልጆች አዋቂዎችን ከመኮረጅ ወደ ኋላ አይሉም። ለእነሱ ጥሩ ምሳሌ መሆናችሁን መረጋገጥ አለባችሁ። ልጆቻችሁ እንዲማሩና እንዲያድጉ ከሁሉ ይበልጥ አስተማማኝ ስለ መንገድ ደህንነት አስተምሯቸው። ጥሩ ምሳሌ በመሆን ልጃችሁ ከትምህርት ቤቱ የትራንስፖርት አገልግሎት ውጪ ያለውን ደህንነት ማረጋገጥ ትችላላችሁ። ልጆቻችሁ እንዲማሩና እንዲያድጉ ከሁሉ ይበልጥ አስተማማኝ ስለ መንገድ ደህንነት አስተምሯቸው። ጥሩ ምሳሌ በመሆን ልጃችሁ ከትምህርት ቤቱ የትራንስፖርት አገልግሎት ውጪ ያለውን ደህንነት ማረጋገጥ ትችላላችሁ። ወርቃማ የመንገድ ደህንነት ደንቦች 1ኛ ባለንበት መቆም ስቶፕ። 2ኛ ሉክ ማየት። 3ኛ ቲንክ ማሰብ። 4ኛ ሊስን ማዳመጥ። 5ኛ ኖ ራኒንግ አይሮጥም። 6ኛ ዩዝ ዜብራ ክሮሲንግስ የእግረኛ ማቋረጫ በማቋረጥ ተጠቀሙ። 7ኛ ከለርስ ቀለሞች። 8ኛ ኖት አፕላይ ዞን የጨዋታ ዞን አይደለም። 9ኛ ብራይት ክሎዝስ። 10ኛ ሳይድዎክ 9ኛ ብራይት ክሎዝስ ደማቅ ልብሶች። 10ኛ ሳይድዎክስ የጎን ጉዞ